ዩናይትድ ኔሽንስ አጀንዳ ይዘዋል። የዓለም ፖፑሌሽን በጣም ጨምሯል። ስለዚህ ምን ይደረግ እያሉ ነው? ህዝብ ይቀነስ። ስቴት መንግስት ስፖንሰር እያደረገ ጦርነት እየተካሄደ ነው ዛሬ በዓለም ውስጥ። ሮቦት፣ የሮቦት ሚስቶች፣ የሮቦት ባሎች፣ ይሄ የምድር እውቀት ነው በእግዚአብሔር እውቀት ላይ የተነሳ። ሶኒያ እቺ ሴት ምን ትላለች? ዓለም ሐሰተኛው ክርስቶስ እያለ እየፈለገ ያለው ምዕራብ ውስጥ ነው። ግን ያ ሰው የሚመጣው ኬት ነው አለች? ከእስላም። የከነገ ወዲያውን ነው ዛሬ የሚያሳየን እግዚአብሔር። ራእይ 16 12 እና 13 ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ኤፍራጥስ ወንዝ ደረቀ። ኤፍራጥስ ወንዝ ደረቀ። ኤፍራጥስ ወንዝን ፓወርፖይንቱ ላይ ተመልከቱት። ከመድረቁ በፊት አሁን ደርቆ እዩት። መጽሐፍ ቅዱስ ውስጥ ያሉት ትንቢቶች ሁሉ የሚፈጸሙበት መጽሐፍ ቅዱስ ነው። ሳይንስ የተወሰነ ፐርሰንት ትክክል ነው። ሳይንስ ግን ያገኛል እንጂ አዲስ ነገሮችን አያመጣም። ይሄ ግን መጽሐፍ ቅዱሳችን በትንቢቶች የተሞላ ነው። እስካሁን ድረስ ከተገለጡት ትንቢቶች ውስጥ ከ80 በላይ 80% በላይ ተፈጻሚ ይሆናል። ሳይንስ አሁን ምን እየነገረን ያለው 2050 ዓመተ ምህረት ላይ ሪሶርስ ምግብ፣ ነዳጅ ያንስና የሰው ልጅ ከምድር ላይ ይጠፋል እያለ ነው። ይሄ አይሆንም። ምድር ላይ ይጠፋል። ዩናይትድ ኔሽንስ አጀንዳ ይዘዋል። የዓለም ፖፑሌሽን በጣም ጨምሯል። ስለዚህ ምን ይደረግ እያሉ ነው? ህዝብ ይቀነስ። ስቴት መንግስት ስፖንሰር እያደረገ ጦርነት እየተካሄደ ነው ዛሬ በዓለም ውስጥ ህዝብን ለመቀነስ ነው። ኒው ኤጅ ሙቭመንት የአዲሱ ዘመን እንቅስቃሴ የሚባል አለ። ምን እያደረጉ ናቸው ያሉት? በዓለም ውስጥ ስንት ሰው ይበቃል? 500 ሚሊዮን ብቻ። አሁን 8 ቢሊየን ህዝብ ነው በዓለም ውስጥ ያለው። እነሱ ግን ስንት ይሁን ይላሉ? 500 ሚሊዮን ብቻ ነው። ስለዚህ ጦርነት ይመጣል። ሁን እያሉ ነው የሚያካሄዱት። ረሃብ ይመጣል። ረሃብም መንግስታት እንዲራቡ ዩናይትድ ኔሽንስ እያስተካከለ ሁኔታውን እያመቻቸ ነው። አጀንዳ 21 ይባላል። አጀንዳ 21 ላይ ነው። ስለዚህ ለወደፊት ምን የሚደረጋል? በክትባትም ሰዎችን መግደል፣ ወንድ ለወንድ ጋብቻ፣ ሴት ለሴት ጋብቻ ምን ለመቀነስ ነው? ፖፑሌሽንን ለመቀነስ ነው። ትራንስጀንደር ሰው እንደፈለገው ጾታውን ይለውጥ። ይሄ እውቀት ሆኗል ዛሬ። ስለዚህ በተባበሩት መንግስታት በሌሎችም አካላት የሰውን ህዝብ ቁጥር ለመቀነስ ጥረት እየተደረገ ነው ያለው። ሳይንስ አስፈራርቷቸዋል። ስለዚህም በዚህ እየቀጠሉ ናቸው ያሉት ማለት ነው። ብዙ እውቀትን በምንመለከትበት ጊዜ ብዙ አይነት ዘዴዎች እየተደረጉ ነው በተለያየ ዓለም ውስጥ። ሮቦት፣ የሮቦት ሚስቶች፣ የሮቦት ባሎች፣ ይሄ የምድር እውቀት ነው በእግዚአብሔር እውቀት ላይ የተነሳ። ስለዚህ የተባበሩት መንግስታት ከተወሰነ ጊዜ በኋላ የዓለምን ህዝብ ፖፑሌሽን ወደ 500 ሚሊዮን ብቻ ይበቃል እያለ ነው። ምን አይነት ሰዎች ናቸው የሚፈለጉት እንዲኖሩ? የተወሰኑ ይኖራሉ። ክርስቲያኖች ከማይፈለጉት ውስጥ አንዶቹ ናቸው። ክርስቲያኖችንም እንግዲህ ሁን እየተባለ የማጥፋት ዘመቻ ይካሄዳል ማለት ነው። ሐሰተኛው ክርስቶስ ሲመጣ ስለ ሐሰተኛው ክርስቶስ አንድ ሴት ተነስታለች። አሁን ሶኒያ ትባላለች። ሶኒያ የፓኪስታን ሴት ነች። ሶኒያ እንግሊዝ ሀገር ውስጥ የምትኖር ሴት ነች። ፎቶዋንም ማግኘት ራሱ ከባድ ነው፣ ምክንያቱም እስላሞች አይፈልጓትም። እና እዛ ጋር ምንድነው እሱ የምትመለከቱት? እቺ ሴት ምን ትላለች? ዓለም ሐሰተኛው ክርስቶስ እያለ እየፈለገ ያለው ምዕራብ ውስጥ ነው። ግን ያ ሰው የሚመጣው ኬት ነው አለች? ከእስላም። ማን ይባላል አለች? ማህዲ። ማህዲ የሚል ስም እናውቃለን። መጨረሻ ላይ በዓለም ውስጥ የሚመጣ አስተዳደርን የሚያስተካክል ሰው ነው ብለው ኢራኖች ያምናሉ። ይሄ ዮርዳኖስን ተመልከቱት። ዮርዳኖስ ውስጥ ኤፍራጥስ ውስጥ ምን አለ ደግሞ? የታሰሩ አጋንንቶች አሉ። 4 መላእክት
ትልቅ ጦርነት ይመጣል። እዚህ ኤፍራጥስ ጋር እዛ አካባቢ ያሉ ሀገሮች ቻይና፣ ኢራን፣ ኢራቅ፣ እስራኤል፣ ተርኪንም መጨመር እንችላለን። ተርኪ፣ ሲሪያ፣ ቻይና፣ ኢራን፣ ኢራቅ እነዚህ አገሮች በዛ አካባቢ ያሉት ተመልከቷን። ሰሞኑን ተፈጥሮ የነበረውን ነገር መጽሐፍ ቅዱስ ግን ምን ይነግረናል? ዮሐንስ ራእይ 16 12 እና 13 ይዩት። የከነገ ወዲያውን ነገር ነው እግዚአብሔር ዛሬ እያሳየን ያለው። ይሄ ዮሐንስ ራእይ 16 12 እና 13 ኤፍራጥስ ወንዝ ይደርቃል ይላል። መቼ? መጨረሻው ጦርነት ላይ። ምን ይባላል የመጨረሻው ጦርነት? አርማጌዶን፣ ክርስቶስ ሲገለጥ የሚመጣ ጦርነት ነው። እና ይሄን እዩት። የከነገ ወዲያውን ነው ዛሬ የሚያሳየን እግዚአብሔር። ራእይ 16 12 እና 13 ስድስተኛውም ጽዋውን በታላቁ ወንዝ በኤፍራጥስ ላይ አፈሰሰ። ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ። ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነቢይ አፍ ጓጉንቸሮች የሚመስሉ 3 ርኩሳን መናፍስት ሲወጡ አየሁ። ከምስራቅ በኩል የሚመጡ ነገስታት አሉ። ክርስቶስን ሊዋጉ ነው እስራኤል ላይ። ቦታው ምን ይባላል? አርማጌዶን። እኛም አብረነው ከክርስቶስ ጋር እንመጣለን። የመጨረሻው ጦርነት የሚካሄድበት ቦታ ማን ነው? አርማጌዶን። ለአርማጌዶን ጦርነት ለሚመጡት ነገስታት ሁኔታዎችን ለማመቻቸት ኤፍራጥስ ወንዝ ምን አረገ ይላል? ደረቀ። ዛሬ እየነገረን ያለው እግዚአብሔር ከነገ በኋላ ወይም ነገ ላይ የሚሆነው ነገር ተመልከቱት። እዚህ ላይ ቅድም ኤፍራጥስ ወንዝ አካባቢ ሌላም ጦርነት አለ አሁን ከፊታችን የሚጠብቀን። ሰሞኑንም አዝማሚያውን ስታዩ የድንበረው አንዳንድ መምህራን የደወሉ ስልክ መምጫህን ሰዓት አፋጥነው ይለኛል። እኔ ላፋጥነው አልችልም። መጽሐት ከመጣ መጣ ነው። ቶሎ ትምህርቱን ሲማሩ ሚድኑ ይመስላቸዋል መሰለኝ። እንደዛ እያሉ የሚደውሉ ነበሩ። መሬት መናወጥ በዚህ መጣ፣ ድሬዳዋ አካባቢ፣ አፋር አካባቢ ሲባል እሱን ምልክቶችን ስናይ እናያቸዋለን። ሰዎች ብዙ የሚደነግጡ ነበሩ። ድሬዳዋ ከአሜሪካ ጋር ልትገጥም ነው፣ ቶሎና እንወቀው የሚሉ ሰዎች ነበሩ። ግን ዮሐንስ ራእይ ምዕራፍ 9 ላይ ተመልከቱት። 9 ከ13 እስከ 21 ታነበዋለች። ስለ ኤፍራጥስ ወንዝ አካባቢ ስለሚለቀቁ አጋንንት የተጻፈ ነገር አለ። ታነቢያለሽ? ስድስተኛው መልአክ ነፋ፣ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምፅ ሰማሁ። መለከትም ያለውን ስድስተኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለ። የሰዎችንም ሲሶ እንዲገድል ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። የፈረሰኞችም ጭፍራ ቁጥር 1000 ጊዜ 1000 1000 ጊዜ 1000 ነበረ። ቁጥራቸውንም ሰማው። ፈረሶችና በእነርሱም ላይ የተቀመጡትን እንዲሁም በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ካፋቸውም እሳትና ጢስ ዲንም ወጣ። ካፋቸውም በወጡት በእሳቱና በጢሱ በዲኑም በእነዚህ 3 መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን በአፋቸውና በጅራታቸው ነውና ጅራታቸው እባብን ይመስላልና ራስም አላቸው፣ በእርሱም ይጎዳሉ። በእነዚህ መቅሰፍቶች ያልተጎዱት የቀሩት ሰዎች ለአጋንንትና ያዩ ወይም ይሰሙ ወይም ይሄዱ ዘንድ ለማይችሉ ከወርቅና ከብር ከናስም ከድንጋይም ከእንጨትም ለተሰሩ ለጣዖቶች እንዳይሰግዱ ስለ እጃቸው ስራ ንስሐ አልገቡም። ስለ መግደላቸውም ቢሆን ወይም ስለ አስማታቸው ወይም ስለ ዝሙታቸው ወይም ስለ ስርቆታቸው ንስሐ አልገቡም። ይህ ሰሞኑን ያየነው ጦርነት ኢራንና እስራኤልም አለ። ቅድም እንደተናገርኩት ኤፍራጥስ ወንዝ የሚገኙ ሀገሮች አብዛኞቹ ሙስሊም ሀገሮች ናቸው። ቻይናም እዛ አካባቢ ያለች 1000 ጊዜ 1000 ይላል የሰራዊቱ ቁጥር።
ሶስተኛውን ዓለም ጦርነት የሚያስነሱ አጋንንቶች 4 ናቸው። ተለቀቁ ይላል። ይሄ ቁጣ ነው የእግዚአብሔር። ህዝቡን ምን ያደርጋሉ? ያነሳሳሉ ለጦርነት። በዓለም ውስጥ የነበረውን ህዝብ ምን አደረጉት? ሲሶ ገደሉ ይላል። ሲሶ አሁን 8 ቢሊዮን ቢሆን ሲሶ የ8 ቢሊዮን 3 ኦልሞስት 3 ቢሊዮን ህዝብ ያልቃል ማለት ነው በጦርነት። ይህ ኒውክሌር ጦርነት። አሁን ሰሞኑን በተካሄደው ጦርነት ብዙ ነገሮች ለማየት ተችሏል። ኢራን ዓላማዋ ምንድን ነው? እሱ ዓለምን ወደ እስልምና ለመለወጥ ነው። ምን አለ መሪዋ? እኔ ትልቁ ዓላማዬ ዓለምን አንድ የሚያደርግ ንጉሥ ይነሳል፣ የእሱን አገዛዝ እንዲመጣ ማፋጠን ነው አለ። ማን ይባላል ያ ሰውዬ? ማህዲ ማለት ዓለምን መጨረሻ ላይ መጥቶ ፍትህ የሚያመጣ መልካም የሆነ ሰው ብለው ሺያቶች ያምናሉ። ሺያ ቢለው ቃል 2 አይነት እስልምና አለ። ሺያ የሚባሉት ምን ያምናሉ? የአላህ እግዚአብሔር ማለታቸው ነው። ትክክለኛው ነብይ አሊ የሚባል ነበር ይላሉ። አሊ የሚባል መሐመድ ያሳደገው ልጅ ነው። ግን ገብርኤል ማለት ነው ተሳስቶ ራእዩን ለማሰጠው ይላሉ ለመሐመድ። ስለዚህ ትክክለኛው የአላህ ነብይ ማን ነው? አሊ። ሱኒ የሚባሉ ደግሞ አሉ ሌሎች። አብዛኞቹ እስላሞች ሱኒ ነው SUNNI። እነሱ ደግሞ ምን ብለው ያምናሉ? ትክክለኛው የእግዚአብሔር ነብይ ወይም የአላህ ነብይ መሐመድ ነው። ጅብሪልም በትክክል ራእዩን ለመሐመድ ሰጥቶታል ብለው ያምናሉ። ሺያ የሚባሉት ኢራን ጥቂቶች ናቸው። ሱኒ አብዛኞቹ የሙስሊም ተከታዮች ናቸው። አንድ ወቅት ማህዲ መጣ ተብሎ ሳውዲ አረቢያ መስጊድ ውስጥ ከፍተኛ ግርግር ተፈጥሮ ነበር። እንዳይገድሉት ከሰማይ ወረድኩ አለ። እንዳይገድሉት ሰው መግደል፣ ዝንብም ብታርፈባችሁ መግደል ክልክል ነው። እንደምንም አድርገው የተለያዩ ጋዞችን በመጠቀም እነዛን ሰዎች ይዘዋቸው ነበር። የዛን ጊዜ ከሰማይ ወረደን ነው የሚሉት። ስለዚህ ያቺ ቅድም ያልኳት ሴት ሱኒያ የምትባለው በኋላ ምስሏን ታያላችሁ። እሷ የምትለው ምንድን ነው? እሱ አውሮፓያኖች መጽሐፍ ቅዱሳቸውን በደንብ አላወቁትም። ለወደፊት ክርስትናን የሚያጠፋ አንገት የሚቆርጥ የእስልምና ሕግ ብቻ ነው ትላለች። ስለዚህ አንገት የሚቆረጠው በእስልምና ብቻ ነው። ስለዚህ ያ ሰው የሚመጣው ከእስላሙ ዓለም ነው ትላለች። ደም የተመለከትናት እስላም ሴት ነች። አያቶላ አሊ ሆሜኒ ይባላል። ያው የኢራን መሪ፣ የኢራኑ ገዢ። አሁን መሳሪያቸውን አይታቸዋል። ጦርነቱ ላይ በጣም አደገኞች ናቸው። መሬት ውስጥ ምን ያደርጋሉ? የሚተክሏቸው ነገሮች አሉ። መሳሪያዎቻቸውን መሬት ውስጥ እያስገቡ አሁን ጦርነትን ሁሉ ሰው እየፈራ ነው። የፌስቡክ ኃላፊ ዙከርበርግ ይባላል። ፌስቡክ ላይ ኃላፊ ሆነው ስለ ክርስቶስ ምጽአት ሰማ። የኒውክሌር ጦርነትም ይመጣል ተባለ። ምን ሰራ? ምሽግ መሬት ውስጥ ምስሎቹን ታያቸዋላችሁ። አሁን ቀጥሎስ ደግሞ ቢሊየነርስ የዓለም ሀብታሞች መሬት ውስጥ ምን ሰሩ? ከተሞች ከማለማምለጥ አንዳንዶቹ ከኒውክሌር ነው፣ አንዳንዱም ደግሞ ከክርስቶስ ማምለጥ አይቻልም። ዩኤስ ጋቨርንመንት የዩናይትድ ስቴትስ የአሜሪካ መንግስትም እንደዚሁ የሰሯቸው አንደርግራውንድ የሆኑ ወይም ደግሞ መሬት ውስጥ ምን ይላባል? መሸሸጊያ አሉ። መሸሸጊያው ምን ይባላል? ባንከርስ BUNKERS ባንከርስ የሚለው ምሽግ ማለት ነው። መሬት ውስጥ ተመልከቷቸው።